ኢሳያስ አፈወርቂ ያልጠበቁት ክስተት ከአሰብ በ80 ኪሎ ሜትር ርቀት ላይ በምትገኘው የቡሬ ከተማ ላይ ተፈጥሯል። ጉዳዩ የተፈጠረው ምንድነው? ቡሬ በኢትዮ ኤርትራ ጦርነት ጊዜ ከፍተኛ መስዋዕትነት የተከፈለበት አካባቢ እንደሆነ የታወቀ ነው። ታዲያ ኢትዮጵያ የአሰብ ወደብና ወደ ቀይ ባህር መግቢያ ቁልፍ ጥያቄ ማቅረብ ከጀመረችበት ጊዜ ጀምሮ የተለያዩ ባለስልጣናት ወደ ኢትዮ ኤርትራ ድንበር አካባቢ ላይ በተደጋጋሚ ጉብኝት ያደርጋሉ። በቡሬ ከተማ ላይ ግን ዛሬ የተፈጠረው ክስተት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂና ለኤርትራ ባለስልጣናት ትንግርት ሆኖባቸዋል። በቡሬ ከተማ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ ሬድዋን ሁሴን፣ ሌሎች ከፍተኛ የፌደራል የመንግስት ኃላፊዎች እንዲሁም ደግሞ ሚኒስተሮች እንዲሁም ደግሞ የመከላከያ አዛዦችን ጨምሮ በቡሬ ከተማ ላይ ዛሬ ተከስተው ጉብኝት አድርገዋል። የነዚህ ባለስልጣናት ወይም ደግሞ ኢትዮጵያን የወከሉ ልዑክ ቡድኖች በቡሬ ከተማ ላይ መገኘታቸውን ተከትለው ከ80 ኪሎ ሜትር በላይ ያለው የአሰብ ከተማ ላይ ትኩሳቱ እየተንገበገበ ይገኛል። የሆነበት ምክንያት ምንድነው? ኢትዮጵያ ወደ ቀይ ባህር የምትገባበትን መንገድ እያፈላለገች ነው ያለችው። የኤርትራ መንግስት ባለስልጣናት ደግሞ ኢትዮጵያን ወደ ቀይ ባህር ላለማስገባት ሲያሻቸው ከግብጽ ጋር ሲያሻቸው ከሱዳን ጋር በጋራ በመጣመር ኢትዮጵያን ከቀይ ባህር ለማራቅ ከፍተኛ ጥረት እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ በታሪክ ባለቤት የሆነችበት የአሰብ ወደብ ከተማ አቅራቢያ ላይ ወደምትገኘውና ታሪካዊቷ የቡሬ ከተማ ላይ ልዑክ ቡድኖቿ ተከስተዋል። እነዚህ ልዑክ ቡድኖች ጉብኝት ከማድረጋቸውን በተጨማሪ የአፋር ክልል ከፍተኛ አመራሮች ከልዑክ ቡድኑ ጋር አብረው መኖራቸውን ተከትሎ በሰሞኑን የቀይ ባህር አፋሮች የ90 ቀን የጦር እንቅስቃሴውን ደግሞ የጦር ስልጠናችንን ጨርሰናል ብለው ይፋ ካደረጉ በኋላ የአፋር አመራሮች በዛ አካባቢውን ደግሞ በዛ ቀጠና ላይ መንቀሳቀሳቸው ለኤርትራ መንግስት ባለስልጣናት የጦርነት ዝግጅት እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ ዲፕሎማሲን ከፊት ሰላምን ከፊት አድርጋ የጦር እንቅስቃሴዋን ምን ደግሞ የጦር ልምምዷን ባጠናከረችበት በዚህ ወቅት ላይ ቡሬ ከተማ ላይ ልዑክ ቡድኑ መገኘቱ አንዳች ነገር እንዳለ የሚያሳይ እንደሆነም የተለያዩ የዲፕሎማቲክ ምንጮች እየገለጹ ይገኛሉ። በነገራችን ላይ ቡሬ ከተማ ላይ የተገኘው ልዑክ ቡድን መሪ የነበሩት አቶ ጌታቸው ረዳ ደግሞ የኤርትራ መንግስት ባለስልጣናትን የጦር ስልት በጥልቀት የሚረዱ የኤርትራ መንግስት ባለስልጣናት የፖለቲካ እንዲሁም ደግሞ አጠቃላይ አሁናዊ ሁኔታን በቀላሉ መገንዘብ የሚችሉ ከመሆናቸውም በተጨማሪ የመከላከያ የፊት አመራሮች የሆኑት ከልዑክ ቡድኑ ጋር የተጓዙት ደግሞ የኤርትራ መንግስት ባለስልጣናትን የጦር ስልታዊ እንቅስቃሴን የተረዱ በመሆናቸው ምክንያት ለኤርትራ መንግስት ባለስልጣናት የኢትዮጵያ ልዑክ ቡድን በቡሬ ከተማ ላይ መገኘቱ ከፍተኛ ድንጋጤን ፈጥሮባቸዋል። ስለዚህ ዛሬ ላይ በቡሬ ከተማ ላይ ከተገኘው ልዑክ ቡድን ቀጣይ ሌሎች አዳዲስ ነገሮችን የምንሰማ ይሆናል። አሰብ ወደብን ታሪካዊ ወደ ሆነው ቤቱ ወደ ኢትዮጵያ መመለሳችን አይቀርም፣ ኢትዮጵያም ወደ ቀይ ባህር መግባቷ አይቀርም የሚለው ነገር ላይ እናሰምርበትና በቡሬ ከተማ ላይ በቀጣይ የምንሰማው ዜና ምን ሊሆን እንደሚችል ግን መገመት አያስቸግርም። ስለምታዳምጡኝ ከልብ አመሰግናለሁ። ኮፒ ሊንክ ማድረግ እንዳይነሳ፣ ባዮ ላይ ያለውን የዩቲዩብ ሊንክን ተጭናችሁ ቻናሌን ሰብስክራይብ እንድታደርጉ ሁላችሁንም እጠይቃችኋለሁ። በቡሬ ከተማ ላይ ምን እንደሚፈጠር በቀጣይ መረጃዎችን ሰብሰብ አድርጌ ይዤላችሁ እመጣለሁ። ስለምትሰጡኝ አስተያየት እጅግ በጣም አመሰግናለሁ። የምትሳደቡ ሰዎች እንዲሁም ደግሞ አገር የካዳችሁ ባንዳዎች ኢትዮጵያን ደግሞ ወደ ታች ለማድረግ ኢትዮጵያን ስም ለማጠሸቅ ኮሜንት ላይ ውር የምትሉ ሰዎች ይሄ ቤት አይመጥናችሁምና የሚመጥናችሁ ቦታ ላይ ሄዳችሁ ውር በሉ ለማለት እወዳለሁ። ባይ